አስተውል። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ሕይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አምላክ የመረጠው ገና በልጅነቱ አገልግሏል። እሱም እስከ ዕለተ ሞቱ እንደ ሻማ ቀልጦ እንደ ጧፍ አብርቶ ወንጌል የሰበከ ሕይወቱንም ትቶ አዛኝ ቅን መምህር የብዙሃን አባት መስቀል ተሸክሞ ኑሯል ስለ እውነት። ጀግና ነው እሱማ የዘመኑ ጴጥሮስ የክርስቶስን ቃል ፈትቶ የሚያጎርስ በኃጢአት ያረጀች የደከመችውን ነፍስ ተስፋ የሚቀጥል በወንጌል የሚያድስ ቃለ ሰናይ በጎ መዓዛ የክርስቶስ ሕግ በራሱ ያስገዛ የመምህራን በኩር የጉባኤው አድባር ዘውትር አይሰለቸው ማውራት ስለ እግዚአብሔር። አርአያ ለሁሉ የእውነት ተምሳሌት ተግሳጹ የሚመልስ ከብዙ ስህተት ሁሉን የታደለ ታላቅ የእውቀት ልቅ አክባሪ ነው ሰውን ሳይል ትንሽ ትልቅ። በሐዘን በጭንቀት ለተቸገረ ሰው ከማንም በፊት ነው ቀድሞ የሚደርሰው። የቃሉ መጣፈጥ የትምህርቱ ማማር ከሞት ወደ ሕይወት ብዙ ሰው ቀይሯል። ወንጌልን የዘራ በገጠር ከተማ በምድር የተከለ ሰማያዊ አርማ መኩሪያ የነበረ የቤተ ክርስቲያን ጌጥ በድንገት አጣ ነው ይህን መሳይ አባት። ቤታችን ቢገጥመው የሐዘን ሮሮ ታላቅ ሰው በማጣት ልባችን ተሰብሮ ለእርሱማ ተድላ ነው ማዘን ለራሳችን። ዘመኑ የከፋ ማን ነው የሚያጽናናን? አጽናኝ ነበርክ እኮ አይዞር ባይ ደጋፊ ለበጎ ዓላማ ከፊት ተሰላፊ የደከመ ጉልበት የምታበረታ መልካም ሎሌ ነበርክ የታመንክ ለጌታ። በሞት ሰብከህን አንድ አድርገህናል በመልካም ትምህርትህ ትውልዱ ይድናል። ብሔርን የማታውቅ የማትለይ በጎሳ ከወደቀበት ኃጢአት ስንት ሰው ተነሳ። ብትሄድ ለዘላለም በአካል ላናይህ ዳግመኛ አትርፈሃል አንተ ጎደለብንኛ። ወንጌል የሰበከ በአራቱ ማዕዘን አስተምሮን አልፏል በንጽህና መኖር። በደግ በቅንነት እንዳገለገለን በአምላክ እጆች ሊቀበል አክሊልን። ብትሞት በድንገት ሕይወትን ልታተርፍ ልትኖር ዘላለም በአብርሃም እቅፍ። የአምላክ ፍቃዱ ነው ጠርቶሃል ንጉሡ የቀን ጉዳይ እንጂ እኛም ነን ወደሱ። ለክብር የታጨ የኢየሱስ ሙሽራ ላይመለስ ሂዷል ሊኖር ከቅዱሳን ጋራ። በዓይናችን ባናየው ማንስ ይረሳዋል? እንኳን በሕይወቱ በሞቱ ሰብኮናል። አውቆበታል እሱስ እንደ ባብልህ ነው ለሞተለት አምላክ ዘመኑን የኖረው። ኑሮው ስለነበር እንደ ርግብ በየዋህ ተቀበለው ጌታ። ኑሮው ስለነበር እንደ ርግብ በየዋህ ተቀበለው ጌታ እንደ ተስፋ ቃል። እናንተ ቅዱሳን መላእክት ሁላችሁ መጥቷል ተቀበሉት ዘመኑን በሙሉ ያገለገላችሁ። እመቤቴ ማርያም የጌታዬ እናት እጅሽን ዘርግተሽ ተቀበዩ በእውነት። በተሰጠው መክሊል ብዙ ያተረፈ መልካም ባሪያ ነበር በወንጌል ያረፈ። መምህር ዘላለም መልካሙ ባሪያህን መጥቷል ወደ አንተ ጨርሶ ሩጫውን። የወልደ ሰማዕትን ነፍሱን ተቀበለው ሕይወቱ ያወራል ቸር አገልጋይህ ነው። ስብሐት ለእግዚአብሔር።